በሽታ ምን ሆነህ ነው ደግሞ? አሞክ ነው? ምን አሞክ ነው? ኧረ አላውቅም። አታውቅም? ኧረ ደግሞ ናስታይ ቀላል ነገር ምን ይሰራል ነገር ተረጋጋ አንተ ልጅ አሁን ምን መሰለህ በሽታው በጣም ከባድ ስለሆነ ገብቶኛል እኔ አውቃለሁ በሽታው ስለዚህ አሁን መድኃኒት አዝላለሁ እሺ እሺ አንድ ነገር ማድረግ አለብኝ ሁሌ እየመጣን አስቸገረኝ ምንድነው ቀና በል እሺ ዶክተር ምትከለዳል እንዴ ኧረ እኔ እየቀለድኩ አይደለም አይደል ይሄ ቀልድ ቦታ አይደለም ስራ ቦታ ነው አሁን እየመጣው ውጤቱ ልነግርህ ነው እሺ መድኃኒት አዝላለሁ እሺ ዶክተር መድኃኒቱ በአግባቡ ትጠቀማለህ እሺ እሺ አሁን የምርመራ ውጤት ያገኘሁት መድኃኒቱ በስንት ሰዓት ትጠቀማለህ እሺ ችግር የለም ነገ ጠዋት 10 እሺ 10 አዎ ቀን 20 ነገ 6 ሰዓት ቀን 20 ኦኬ ደግሞ ማታ 30 ዋት ኮርቶን 30 አዎ ኮርቶን ደግሞ ዝም ብለህ ስማ አንተ አዳምጥ ለምን ደግሞ ማታ 30 ዋት እሺ በአንዴ ማለት ነው 30 ካልሞት ከነገ ወዲያ ና ካልሞት ከነገ ወዲያ ወደዚህ ትመጣለህ ደግሞ ምግብ እንዳትበላ እሺ ምግብ አዎ ምግብ ምንድን ነው የምትለው አንተ እና ምንድን ነው ምግብ አትብላ እሺ ምግብ አዎ ምግብ አትብላ አስፈላጊ አይደለም ምግብ ላንተ እሺ ሞክራለሁ Jesus is Lord ኦኬ የኔ ስም ጌታሁን ዶክተር ጌታሁን ይባላል እግዚአብሔር ያውቃል ስለዚህ ይሄ ዩቲዩብ ተከታታዮች ሁላችሁ ይሄ ቪዲዮ ሼር እና ሰብስክራይብ ማድረግ እንዳትረሱ ይመቻችሁ ኦኬ ዘቢ ኮሜዲያን ወደ መደረኩ ወሳ አፍሊት ሼር አርጎ ችሎ አይደለም ኮ ሲያመጣው ምን ሲያገኝ ትይ መግዱን ችሎ ኮ ቢያ ሼር ከቢያ ሰብስክራይብ ቴንክ ዩ ወንዱ ጋር ነው ጀገ ጆ